እሺ እንግዲህ በዚህ በእንግሊዘኛ በስድስተኛ ክፍል እንግሊዘኛ መጽሐፍ ላይ ኮንዲሽናል ታይፕ 2 እና 3 ለተማሪዎቹ እጅግ በጣም አስቸጋሪ ናቸው። ለምን አስቸጋሪ እንዳልኳቸውም እንደሚከተለው አቀርባቸዋለሁ። በመጀመሪያ ደረጃ ይህ ታይፕ 2 እና ታይፕ 1 ኮንዲሽናል ታይፕ 2 እና ታይፕ 1 ራሱ ሰዋሰዋዊ ስርዓቱ ለተማሪዎቹ በጣም አስቸጋሪ ነው። ያ ማለት ተማሪዎቹ እንደ had would have የሚሉት ለመጠቀም አልተለማመዱትም። ለነሱም ደግሞ ቶሎ የመረዳትና በዛ አቅም በዛ እድሜ ክልል ውስጥ ሐሳባቸውን የመግለጽ ያስቸግራቸዋል። በሁለተኛ ደረጃ ተማሪዎቹ በውስጡ የሚሰጡ የኮንዲሽናል 2 ምሳሌዎቹ ለተማሪዎቹ ለመረዳት በጣም አስቸጋሪዎች ናቸው። ምክንያቱም ደግሞ ያው ከመጀመሪያው እንደነገርኳችሁ የተማሪዎቹ እድሜ አኳያ አመለካከት አስተሳሰብ አኳያ የሚሰጡ ምሳሌዎች ከነሱ ፍላጎት ጋር ያገናዘቡ ከነሱ እድሜ ጋር ያገናዘቡ ባለመሆናቸው፣ በሶስተኛ ደረጃ ደግሞ እነዚህ የተዘረዘሩ መጽሐፉ ላይ የሰፈሩ ምሳሌዎች በተማሪዎቹ ህይወት ውስጥ ያልተገናዘቡ ናቸው። ከተማሪዎቹ ህይወት ውስጥ እለት በእለት ጋር ያልተዛመዱ ያልተዋሃዱ ናቸው። ከተማሪዎቹ እድሜ አኳያ ተማሪዎቹ በቀጥታ አረፍተ ነገሮችን አንበው የተሰጡትን ተግባራቶችን አንበው ለመረዳት ይቸገራሉ። ከምን አንፃር? ከእድሜያቸው አንፃር። ይሄ ለመሰረታዊ ወይም ደግሞ ለጀማሪ ተማሪዎች ሳይሆን ለከፍተኛ ደረጃ ተማሪዎች በሆነ የእድሜ ክልል ውስጥ ነው የሚሰጠው። ስለዚህ ይሄ ለስድስተኛ ክፍል ተማሪዎች እጅግ በጣም ከባድና ሊሰጥ የማይገባ ሊስተካከል የሚገባው። ታዲያ ይህን ካልን እንዴት ሊስተካከል ይችላል? በምን አይነት መልኩ የትኛውን አይነት ሊሰጣቸው የተሻለ ይሆናል ቢባል እንደሚታወቀው ታይፕ 0 እና ኮንዲሽናል 0 እና ታይፕ 1 የሚሉትን ቀላል በሆነ ዘዴ ከነሱ እድሜ ጋር ሊዛመድ በሚችል ያ ማለት ከእለት በእለት ህይወታቸው ጋር ቀለል ያሉ አረፍተ ነገሮች ልምምድ አድርጎ በዛ መጽሐፍ ላይ ሰፍረው እንዲተገበሩ ማድረግ ነው። እንግዲህ ወደ ማጠቃለያው ስገባ ይህ የስድስተኛ ክፍል እንግሊዘኛ መጽሐፍ በውስጡ በጣም ከልጆቹ እድሜ ጋር ሊሄድ የማይችል ነገሮችን አቅፎና በተግባር ላይ እየተሰጠ ያለ ሁኔታ ነው። ስለዚህ ይሄ መጽሐፍ መሻሻልና መስተካከል የሚገባው ነገር ነው። ይህን ያክል ካልኩኝ ለዛሬ ያስኩላችሁ ቪዲዮ በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ እንዲሁም ቪዲዮውን ከወደዳችሁት ላይክ፣ ሼር እና ኮሜንት ማድረጋችሁን እንዲሁም አዲስ ከሆናችሁ ለቤቱ መቀላቀል አትርሱ። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ